ስካቶላ አቀባበርና ሶኬት ገመድ ስንዘረጋ እንደዚህ 2.5 ነው ለሶኬት ምን ተጠቀመው 2.5 ዋየር እና ስካቶላችን እንቀብራለን። እንደዚህ ውሃ ልኩን ጠብቀን በደንብ ማለት ነው። ይሄው እንደዚህ ኢንስታሌሽን እንደዚህ ነው የምንሰራው ማለት ነው። በአንድ ብሬከር ደግሞ 16 አምፔር ነው የምንጠቀመው። 16 አምፔር ብሬከር መሆን አለበት ማለት ነው። ዋየር ሳይዛችን 2.5 ነው የሚሆነው። ኦሪጂናል ገመድ በጣም መጠቀም ይኖርብናል ማለት ነው። እንደዚህ እንደምታዩት ይኸው እዚህ ጋር ደግሞ ዲስትሪቢዩሽን ቦርዳችን አለ። ሶኬት ደግሞ ፊቲንግ ላይ ፊት ሲደረግ እንደዚህ ነው። እሱ ጋር እንዳይዛችሁ ለሻክ ትንሽ እንትን ካለብስ አባርገዋለሁ። ትርፍ ስላለው አድርግበት። በዛሬ ቪዲዮ ሶኬት አገጣጠም ነው ማሳያችሁ ማለት ነው። ይኸው ሶኬታችን እዚች ጋር 3 ገመድ አለን። ቀይዋ ፌዝ ነች፣ ሰማያዊዋ ኒውትራል፣ እቺ ጥቁሯ ደግሞ እንደ ግራውንድ ያው ከለር ኮዶቹ ተስተዋል አሰራሩ ላይ ማለት 3 አለ። እዚህ ጋር ደግሞ ይኸው ፒናችን ላይ እንደምትመለከቱት 3 ማሰሪያ አለ ማለት ነው። እዚች ጋር 3 ከዛ ኤን የሚለው ኒውትራል እንጠቀማለን ማለት ነው። አንዱ ግራውንድ ነው፣ አንዱ ደግሞ የእሳታችን ነው ማለት ነው። ፌዝ እነሱን እንለያለን ማለት ነው። እንደዚህ ማሰሪያው ላይ ከዛ እንደዚህ ያስገብተን ቀለል አድርገን እናስራለን ማለት ነው። ይሄው እንደምታዩት ነው። እቺን በአግባቡ እናስራለን ማለት ነው። ይሄው እዚህ ጋር 3 ገመድ አለ። አንዳንድ እናስርና ይሄው እዚች ጋር በካቻ ቢቴ በዚች እናስራለን ማለት ነው። ቀዳዳ ውስጥ አስገብተን መጀመሪያ እናላለዋለን። ይሄው ከታሰረ በኋላ ደግሞ ይሄንን ይመስላል። እዚህ ጋር እንደምታዩት ነው። ይሄው እንደዚህ ከታሰረልን በኋላ ይሄው 3ቱን እናስራለን ማለት ነው። ከዛ ይሄው እዚህ ጋር ጎንና በዚህ በቀኝና በግራ በኩል አንዳንድ ቢቴ ማሰሪያ አለ። ይሄው እዚህ ስካቶላውም ላይ ማሰሪያ አለ። እሱን እንደዚህ ያስገብተን ውሃ ልኩን ጠብቀን ባላንስ አድርገን እናስራለን ማለት ነው። ስለዚህ እዚህ ጋርም ሌላ አለን። ሌላውንም ማስተሳሰር አሳያቸዋለሁ ማለት ነው። ከዛ ይኸው እዚህ ጋር 3 ገመድ ነው። አንዱ ፌዝ ነው፣ እሳት ነው። ኒውትራል ደግሞ ውሃው ነው። አንዱ ደግሞ ግራውንድ ነው ማለት ነው። መሀል ላይ ያለው ግራውንድ ነው። ሶኬት ስናስር መሀል ላይ ያለው ለግራውንድ እናስራለን ማለት ነው። እሱን እናደርጋለን። ግራውንዱ ደግሞ ያው ፓወር በሚበዛ ሰዓት እንትን እንዳይል እንዳይቀልጥ እንዳይነዝረን ንዝረት እንዳይኖርና እንዳይቀልጥ ያደርጋል። ግራውንዲንግ ስላለው ማለት ነው። እሱን ነው የምናደርገው። በቃ እንደዚህ ቻርገን አስረን በቀላሉ ሶኬት በሚቀልጥበት ሰዓት መቀየር እንችላለን። በቀላሉ ራሳችሁ መቀየር ትችላላችሁ። ብሎናችንን ካጠበቅን በኋላ እንደዚህ ይመስላል ማለት ነው። ከዛ ይኸው እዚህ ጋር ክዳን አለች። እቺን ደግሞ እንደዚህ እንከድናለን ማለት ነው በቀላሉ። ስለዚህ እቺን ትንሽ መታ መታ አድርገን እናስገባለን ማለት ነው። ይኸው እንደዚች ከዛ ይኸው እንደዚህ ጽድት አለ ማለት ነው። እንደዚህ አይነት ሶኬቶች ደግሞ ኪችን አካባቢ ፓወር በሚበዛበት ሰዓት በጣም አሪፍ ናቸው። እነዚህን መጠቀም እንደ ባለሙያ እመክራችኋለሁ።